የተወደዳችሁ የእግዚአብሔር ቤተሰቦች ይህ ስነ ስርዓት የሚከናወነው እንዲሁ አይደለም። በጻድቁ አባታችን በእስትንፋሰ ክርስቶስ ቀድመ ላይ ጻድቁ አባታችን በዓመት 2 ጊዜ በጾም ጸሎት በተዋሕዶ በቤቱና ኑሮ ሳሉ ሰማይ ጠነቀው ከ24 ካህናተ ሰማይ ጋር የሥላሴ መንበር አጥነዋል። ከ24 ካህናተ ሰማይ ጋር የሥላሴ መንበር ያጠኑበትም የጥር ወርና የግንቦት ወር እንደሆነ ይነገራል። የነገርላቸው ምስክር ነው። በዚህ መሰረት የጻድቁን በረከትና አሁንም ጸሎታችንን ያሳርጉልን ዘንድ ይህ አገልግሎት የተከናወነ ነው። ይህንም ደግሞ ዛሬ ከባለ ሆሳዕና ጋር ከባለ ጊዜ በእውነት በመሆኑ ልዩ ምስጢር በአህያና በውርንጭላይቱ ላይ ተጭኖ ሆሳዕና በአርያም እየተባለ የተመሰገነ መድኃኔዓለም ኢየሱስ ክርስቶስ ያለ ዕረፍት ደግሞ ቅዱሳን መላእክት እንዲሁ ለአንድነቱ ለሦስትነቱ ምስጢሩን እየገለጡ እንደሚያመሰግኑ ማመናችንን ከዚህ በዓል ጋር መሆኑ ደግሞ ልዩና ምስጢሩን እንሰት ያደርገዋል። 24 ካህናተ ሰማይ በመንበሩ ዙሪያ እግዚአብሔርን በማዕጠንት እያመሰገኑ እንደሚገልጹ ሥርዓተ ሰማይ ተሠራ በምድር እንዳለ በሰማይ ያለው ሥርዓት በምድርም ተሠራ። ስለዚህም ካህናቱን ለ24 ካህናተ ሰማይ በአንድነት ሆነው ስብሐተ ክብር እያሉ ሥላሴን እያመሰገኑ ነው። እግዚአብሔር ከሁላችን ጋር ይሁን። በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ ቅዱሳን መላእክት በዙፋኑ ዙሪያ ሆነው ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉ ሰማያተ በምድረ ቅድሳተ ስብሐቲከ እያሉ እንደሚያመሰግኑ ተጽፏል። በዮሐንስ ራእይም ያለ ዕረፍት የሚያመሰግኑ ቅዱሳን መላእክት በመንበሩ ዙሪያ እንደሚያመሰግኑ ታቦቱም የቃል ኪዳኑ ታቦቱም በዚያ እንዳለ በዮሐንስ ራእይም በቅዱሳት መጻሕፍት ተጽፏል። በዛ መሰረት ነው እንግዲህ በሰማይ ያለውን ድንቅ አገልግሎት ምሳሌ ካህናት